አብነት ነው ጋይስ ነው አብነት ጋይስ አሪፍ ኤክስፒሪየንስ እያሳለፈን ያለነው እንግዲህ ፈረስ ላይ ቆመናል። እንግዲህ ያበደ ጊዜ ነው። ሰላም ዩቲዩብ እንዴት ናችሁ? እንግዲህ ከመጀመሪያ ኢንትሮ እንደተረዳችሁ እንግዲህ ዛሬ የኢሬቻ በዓል ልናከብር ነው ለመጀመሪያ ጊዜ። ኢሬቻ ማለት እንግዲህ ለማታውቁ ሰዎች ምስጋና ማለት ነው። ለፈጣሪያችሁ ምስጋና የሚያቀርቡበት ማለት ነው። እንግዲህ ይሄንንም አከባበር እንግዲህ በተለያዩ ቦታ በተፈጥሯዊ ባሉበት ቦታዎች ላይ ውሃዎች ላይ ዛፎች አካባቢና ነገር ሄደው ቄጤማ እርጥብ ቄጤማ በመያዝ እንግዲህ ምኞታቸውን ወይም ደግሞ ምስጋናቸውን ያቀርባሉ ማለት ነው። እኔም ለመጀመሪያ ጊዜ ሳከብር ስለ ኢሬቻ ምንም ነው የለኝም ነበር። ትንሽ ጎግል አድርጌ ነው ለማናቸው አሪፍ ጊዜ ይሆናል ብለን እናስባለን። እንግዲህ ሰብስክራይብ ያደርጋችሁ እና እነሱ መስያላ ላሳያችሁ ዛሬ እነሱ መስያለው። እንግዲህ እና አለባበስ የሆነ ክሊፕ ነበር፣ እዛ ክሊፕ ላይ ቀርጸን ነበረ፣ የኦሮምኛ ክሊፕ ነበረ። እሱ ስንቀርጽ የተቀበልኩት ልብስ ነው። በጣም አሪፍ ነበረ፣ ለኢሬቻ ጠቅሞኛል ማለት ነው። ለማናቸውም ባለፈው ፖስት ያደረኩት እውነት የአስቴር አወቀ ኮንሰርት ወዳችሁ ነበረ። ሁላችሁንም አመሰግናለሁ። ሁላችሁንም እንደምፈልጉ አድርጋችሁልኛል፣ አመሰግናለሁ። አሁንም ይቀጥል ላይክ ማድረጉን እና ቪፒኤን እያበራችሁ ደግሞ ቪዲዮ ማየቱን እንዳትረሱ። እንዲሁም ላይክ እያደረጋችሁ ቪዲዮውን ጀምሩት። ኢሬቻን እንግዲህ የዛ መስቀል አደባባይ ዋናው ቦታ ኢሬቻ ፓርክ ሄደን እናከብራለን። እዚህ አዲስ አበባ የሚከበረውን አከባበር ያለውን ነገር አሳያችኋለሁ። አዲስ ነገርም ካለ በመንገዴ ያለውን ነገር አሳያችኋለሁ ማለት ተከታተሉ። ጋይስ አሁን ያለ ነው ሜክሲኮ ነውና ይሄ ሜክሲኮ ፋውንቴን ያለበት አካባቢ ጋር ምናምን ነገር በጣም ብዙ ሰው አለ። እዚህ ጋር ምን እንደምታዩት ምናምን ነገር በጣም ብዙ ሰው አለ። በጣም ብዙ ሰው ነው ያለው። እንግዲህ ገና ከሜክሲኮ ዋናው የሚከበረው ቦታ መስቀል አደባባይ ነው። እና ያለውን ነገር አሳያችኋለሁ፣ ተከታተሉ። እንደነገርኳችሁ የዚህኛው የበዓል ዋነኛው በቃ እኔ የተረዳሁት ነገር ምንድነው መሰላችሁ? ላይክ እንደ ፌስቲቫል ነው። ሰው የተለያየ አውትፊት ለብሶ ይመጣል ምናምን እንደምታዩት። እዚህ ጋር ደግሞ ፈረስ አለ። ያው እዚህ ጋር ደግሞ ፈረስ ላይ ምናምን የቆመ ምናምን ሰው አለ። ወደኛ ጋይስ ፈረስ አልመጣም መሰላችሁ? እና ይኸውላችሁ እዛ ጋር እየተቀወጠ ነው። በቃ ከዛ ጋር እየተቀወጠ ነው። ሁሉም በየሁሉም ቦታ ላይ ሙዚቃ ምናምን ተከፍቶ ምናምን ነገር ሰው ሴሌብሬት እያደረገ ነው። በጣም ያበደ ነው እና ጋይስ ቅድም እንደነገርኳችሁ ይሄኛው በዓል ላይክ እንደ ጥምቀት በዓል አለ አይደለ? የተለያየ ልብሶች ታያላችሁ፣ የተለያየ ባህል አለባበሶች ታያላችሁ ምናምን ነገር፣ የተለያዩ ጌጣጌጦች አሉ የሚሸጡ ምናምን ነገር። አንድም ይሄ ባህልን ካልቸርን የማስተዋወቂያ ነገር ነው ብዬ ነው የማስበውና በጣም ያበደ ነው። ሰው የሚከበርበት ቦታ አይ ቲንክ ሰዓቱ ገና ነው ብለን እናስባለን። ሰዓቱን አክቹሊ የሚከበርበትን ታይም አላወቅነውም፣ ግን ሰዓቱ ገና ነው ብለን እናስባለን። ወደ ዋናው የሚከበርበት ቦታ ኢሬቻ ፓርክ እንሄዳለን ማለት ነው። እንግዲህ ተከታተሉ። ያበደ ነው፣ ተመችቶኛል። ቀኑ ደግሞ ቅዳሜ ነው። ፀሐዩ የጠዋት ፀሐይ ነው። አስቡት ናዴ ተውት። በጣም ያበደ ነው። ለመጀመሪያ ጊዜ ሳከብርና የሆነ በቃ ደስ የሚል ነገር አለ እውነት ለመናገር በእውነት እንደዚህ የሰው ሴሌብሬት እያደረገ ያለው ለባላቸው ተከታተሉ። አዳዲስ ነገሮች ምናምን ነገር ሳይ ቪዲዮ ቀርጽላችኋለሁ። ሁላችሁ እንደምታዩት ማለት ነው አገሪቷ በተለያየ በቃ አለ አይደለ? በተለያየ አለባበስ እንዲሁም ደግሞ በኦሮሚያ ክልል ባንዲራ አሸብርቋል። እንዲሁም ደግሞ ለሴፍቲያችን ተብሎ ደግሞ እዚህ ለሚያከብሩት ለሴፍቲ ተብሎ ደግሞ በተለያየ ቦታ ሴኩሪቲ አለ፣ በተለያየ ቦታ እንትን አለ፣ ጥበቃ አለ ምናምን ነገር። ሴፍቲ ዋይዝ ምንም አያሳስብም። በየቦታው ደግሞ ቅድም እንዳልኳችሁ እንደዚህ የኦሮሚያ ክልል ባህላዊ ልብሶች አሉ፣ ስካርፖች አሉ፣ የተለያዩ በቃ ጌጣጌጦች አሉ። እዚህ ጋር ልብሶች አሉ፣ ኮፍያዎች አሉ ምናምን ነገር። እዚህ ጋር ኮፍያዎች አሉ ምናምን ነገር። እዚህ ጋር ሰው እየገዛ ነው። እዚህ ጋር እንደምታዩት በቃ ዛሬ ፏ ብሎ ለመገኘት ሁሉም እንግዲህ ሾፕ እያደረገ ነው፣ እየገዛ ነው። በጣም ያበደ ነው። እዛ ጋር ደግሞ ማለት ነው ነፍ ሆኖ ክራውድ ሆኖ እየመጡ ያሉት ሰዎች ደግሞ ላሳያችሁ እንዴት እንደሚያምሩ። እንደምታዩት በየቦታው ምናምን ነገር ሰው እየጨፈረ
ፈጣሪውን እያመሰገነ ምናምን ነገር ፏ ብሎ አምሮበት ምናምን ነገር ሰው አሪፍ ጊዜ እያሳለፈ ነው። እኛም ለመጀመሪያ ጊዜያችን ነው እንግዲህ ወደነዋል። እስካሁን አሪፍ ጊዜ እያሳለፈን ነው። ሰው ሰብስክራይብ እያደረጋችሁ ብቻ ተከታተሉ። ያበደ ነገር ነው የምታዩት። ያበደ ነገር ነው ማሳያችሁ። በየቦታው እንግዲህ ስፒከር ተከፍቷል ምናምን ነገር ሰው ያው በትንሹም ቢሆን የሆነ ነገር አሟልተናል። ይኸውልህ ፏፏ ምናምን ነገር ብለን እንደምታዩት በትንሹም ቢሆን የሆነ ነገር አሟልተናል። ወደዛ በተጠቀም ቁጥር የሰው ብዛት በጣም እየጨመረ ነው። ወደዛ በተጠቀም ቁጥር ማለት ነው ጋይስ በጣም የሰው ብዛት ምናምን በጣም እየጨመረ ነው። በየቦታው ፍተሻ አለ። በየቦታው በቃ ሴኩሪቲ ለሴፍቲ ምናምን ነገር ሁሉም ነገር ፒስ ነው። ሰው ፏ እያልን ነው። እኛም አብረን እያከበርን ነው። እንግዲህ ቀጣይ ዓመት አብራችሁ የምታከብሩ ሰዎች ካላችሁ ኮሜንት ላይ ብታስቀምጡልኝ እና እንዳትረሱት። ቪፒኤን አብርታችሁ ማየት እና ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ መጀመር እንዴ ሰብስክራይብ ማድረግ እንዳትረሱ። ተከታተሉ። እንደምታዩት ወንዶቻችን ብቻ ሳይሆኑ ደግሞ እዚህ ጋር እህቶቻችንም ደግሞ እዚህ ጋር ፏፏፏፏ ብሏል። እንደምታዩት ሰው ሁሉም በቃ የተለያየ አለባበስ የለበሰው ያምራል። በቃ አሪፍ ኮምቢኔሽን ያለው ተመችቶኛል። ያበደ ነው። ሰው እየተመለሰ ነው። ያለው ያምራል። ጌጡ ምናምን ያምራል። ሰው እንዳለ እየተመለሰ ነውና አልቆ ይሁን እኛ ዘግይተን ይሁን አክቹሊ ሰዓቱ ገና ነው። 2 ሰዓት ምናምን ሲል ነው ከቤት የወጣ ነው። ሰዓቱ ገና እስከ 7 ሰዓት ምናምን ይከበራል ነበር የሰማሁት። ብዙ ሰው ደግሞ ወደዚህ እየተመለሰ ነው። ብቻ ቦታው ጋር እንድረስና ያለውን ነገር ታዩታላችሁ። ቦታው እያከበረ ነው። ሁሉም በየቦታው ሴሌብሬት እያደረገ ነው። የተለያየ አለባበስ ይታየኛል። ቆንጆ ጊዜ እያሳለፈን ነው እስካሁን። እንግዲህ ፈረስ ላይ ልንወጣ ነው። ላሳያችሁ። እዚህ ፈረስ ላይ ወጥቼ ያበደ ታይም ይኖረናል። ለማናቸው ተከታተሉኝ። ወረፋ አለ። ወረፋ ልጠብቅን ያለው ነገር አሳያችኋለሁ። ቀረብ sorry guys እንደዚህ ጋይስ ሰብስክራይብ እያደረጋችሁ ለእናንተ ስል ነው። sorry guys አሪፍ ኤክስፒሪየንስ እያሳለፈን ያለው እንግዲህ ፈረስ ላይ ቆመናል። እንግዲህ ያበደ ጊዜ ነው። thank you ለባናቸው ፎቶም ቪዲዮም ተነስተናል ማለት ነው። ሰብስክራይብ አድርጉ። ሌላ ያለ ቪዲዮ አሳያችኋለሁ። ይመጋችሁ ጋይስ እንግዲህ ፎታችንን ተነሳን። ፈረስ ላይ ወጣን ለመጀመሪያ ጊዜ። ፈረስ ላይ ወጥቼ አላውቅም። ፈረስ ላይ ለመጀመሪያ ጊዜ ወጣሁ። ያበደ ታይም እያሳለፍን ነው። ሰው በየቦታው ፎቶ እየተነሳ ነው። ሌላም ለየት ያለ ነገር ምናምን ነገር ካለ አሳያችኋለሁ። እና ደተሞት ኢሬቻ ይሜ ጋይስ በጣም ያበደ ታይም። አሁን ወደዚህ ደግሞ ቀረብ እያለን ስንመጣ ሰው በጣም ብዙ ነው። በጣም ማለት ነው። ሰው አሪፍ ነው ብዬ አስባለሁ። ለየት ያለም ነገር ይኖራል።
በቃ እግዚአብሔር ላይክ በቃ የሚገርም ፌስቲቫል ነው። የሚገርም በቃ ላይክ አንድን ፈጣሪ ማመስገንን ነው ስለሰጠን ነገር ስላደረገልን ነገር በቃ ስለሁሉም ስለተፈጥሮ ስለምናምን ነገር ቴንኪው ማለት ነው። ፕላስ ደግሞ ኖርማሊ ደግሞ ስለ ኢሬቻ በዓል አክብራችሁ ማታውቁ ወይ ደግሞ ባህላችሁ ያልሆናችሁ ሰዎች ደግሞ መጣችሁ እንደዚህ ነገር ብትሳተፉ ደግሞ ላይክ እንደ ፌስቲቫል ነው እና ሰው የተለያየ አለባበስ ታያላችሁ፣ የተለያየ ስርዓቶች ታያላችሁ። ሰው በጣም ያበደ ነው። የውጮቹን እንኳን እናከብራለን እኮ አይደል ሃሎዊን ምናምን ነገር እያለን ሰው ይሄ ደግሞ ለየት ያለ በዓል ስለሆነ ደስ ይላል። ተመችቶኛል ያለው ነገር። ኤኒዌይ ሰብስክራይብ ያደርጋችሁ ተከታተሉ። በጣም ያበደን እንኳን አደረሳችሁ። እንኳን አብሮ አደረሰ። አይ ብላችሁ እንግዲህ ጋይስ መስቀል አደባባይ ደርሰናል። ሶ ወደ ዋናው ቦታ ኦልሞስት እየደረስን ነው። ግን በጣም ብዙ ህዝብ አለ። ወደዛ ለመግባት ከባድ ሊሆን ይችላል። ሆፕፉሊ አናውቅም። ሶ ኤኒዌይስ ተከታተሉ። እዚህ ጋር እየተቀወጠ ነው ላሳያችሁማ። ያበደ ነው። እዚህ ጋርም እንደነሳውበት ምናምን ነገር ፈረስ አለ ምናምን ነገር ፎቶ መነሳት መቅረጽ ምናምን ትችላላችሁ። እኔ ቅድም እንዳደረኩት ማለት ነው። እንግዲህ ዞር ዞር እያለን ያለውን ነገር እናያለን። መስቀል አደባባይ ነው ያለነው። አሁንም እንዳትረሱ ሰብስክራይብ ማድረግ ለእናንተ ስል እናያት ይተሙት። ባይ ዘ ወይ ይሄን ቪዲዮ የምሰራው ፐርፐዙ ማለት ነው እዚህ ላላችሁ ምናምን ነገር ሳይሆን ኦልሞስት እዚህ ያላችሁ እዚህ መታችሁ እና ማየት ትችላላችሁ። እዚህ ወይ በቲቪ በሌላም ቻናል ምናምን ታዩ ትችላላችሁ። ግን ይሄ የቪዲዮ ፐርፐዝ ምንድነው መሰላችሁ? ላይክ ውጪ ሆነው ምናምን ነገር የዚህ የበዓል አከባበር ስርዓት ተከታይ ከሆኑ አሁን ለምሳሌ የኢሬቻ በዓል የኦሮሚያ ክልል ሰው ከሆኑ ምናምን ነገር ሰው ውጪ ሆነው ግን ሀገራቸው ለናፈቁ አከባበሩ ማየት ለፈለጉ ለእነሱ ለማሳየት ስለሆነ ፐርፐዙ ይሜጋይ ሰብስክራይብ እያደረጋችሁ ቪፒኤን እያበራችሁ ማየት እንዳትረሱ እና ቪዲዮ ሲጀምር ደግሞ ላይክ አድርጉ ጋይስ፣ ላይክ አድርጉ። ለእናንተ ነው የሁሉ ነገር። ኤኒዌይስ እንግዲህ አዲስ ነገሮች አይጠፉም እና ያለን ዞር ዞር እያልን እንግዲህ ይሄን በዓል ጋይስ በቃ ሁሉም ሰው ተሰባስቦ ምናምን ያከብረው በዓል ነውና በቃ ደስ ይላል። ይሄ ነገር ያምራላሽ። ቅድም እኔ አድርጌው የነበረው የጉሮ አላ በጣም ግሬስ አለው ታውቃለህ። የሚገርም ግሬስ ይሰጣል ምናምን ነገር ያበደ ነው። እዚህ ጋር ያቸው እግዚአብሔር ስም እንዴት እንደሚያምር አለባበሳቸው ላሳያችሁ ጋይስ እንዴት እንደሚያምር ያላችሁ ኢቨንት ቲቪ ስቴሽን ራሱ እየቀረጻቸው ነው። ያበደ አውትፊት ደበልቴ ያረጉት እንትን ነገሩ የዝንጀሮ ነው የዝንጀሮ እንትን ምናምን ነገር አይ ቲንክ የሚገለጸው የጀግንነት መሰለኝ እንኳን የጀግንነት መሰለኝ ሰው የሚገለጽበት ያ እሱን እንትን ብለው ምናምን ነገር ያን መልበሳቸው ማለት ለከ የጀግንነት አይነት ምልክት ነው። ሰው ያበደ ነው። እዚህ ጋር ደግሞ ሌላ ደግሞ ያጨፋፈር ስነ ስርዓት አለ። ቆይ ላሳያችሁ። አለባበሳቸውም ለየት ይላል። ሶ ካለቀ ደረስን ማለት ቲቪ ስቴሽኖች ምናምን ነገር ያው እዚህ ጋር የተለያየ አለባበስ የለበሱ ሰዎች አሉ ምናምን ነገር ያበደ ነው። ጸደይ ጊዜ እያሳለፈን ነው። ፎቶ እሺ እሺ እና ጋይስ ኦ ማይ ጋድ አንድ አድናቂ ጊታር ኦ ማይ ጋድ ኦ እዚህ ጋር ደግሞ ለየት ያለ እና አይመስልም? ለየት ያለ እንትን
ባሉ አርቲስቱ ሚካኤል ነው ይባላል። አረ እዛ ጋር ደግሞ ለየት ያለ እስከ ላይ ምናምን ያደረገችው ነው የተኳል። በኢየሱስ እንዴት እንደሚያምር ጋይስ! አረ በስማ በጣም ቀውጢ ነገር አለ። በጣም ነው ጋይስ የለበሰችው ከላይ አናቷ ላይ ያደረገችው ጌጥና በጣም የሚያምሩ። ይሄ እኮ ነው እግዚአብሔር አርት ማለት እኮ ባይዘው ይሄን ታውቃለህ? አታውቅም አንተ? እዚህ ቆንጆ ያለባበስ አለ። አይ ቲንክ ወደ ዋና ቦታ ስለደረስን ነው። በጣም የሚገራርም አለባበስ ምናምን የሚገራርም አዳዲስ ነገር እያየሁ ነው ጋይስ። የሚገራርም ነገር አዳዲስ ነገር እያየሁ ነው። ያበደ ነገር እያየን ነው። ሶይ ጋይስ እንግዲህ አሁን ወደ ፓርኩ ጋር ኦልሞስት እየተጠጋን ነው። ላሳያችሁማ ደግሞ መስቀል አለ። ጋር ደግሞ ጸድ የኦሮሞ ሴት አለባበስ በጣም የሚያምሩ። ይሄን ጌጥ ባይዘው ይሄ ሰው በጣም ይሄን የሴት ልጅ አለባበስ በጣም ነው የምወደው። ባይዘው ጌጡ ምናምን ነገር በጣም የሚያምሩ። አትነግረኝም ጋይስ? ይኸውላችሁ እንትኖቹ ማለት ነው ፌዴራሎች ምናምን ነገር አላ ሰልፍ ይዘው ምናምን ነገር ይሄዳሉና በማዳቸው አልገቡም። አንተ እዚህ ጋር ደግሞ ላሳያችሁ ነጮች ምናምን ነገር አሉ። ይኸውላችሁ ይሄን ባህል እኛ ብቻ ሳንሆን የኛ ባህል ሳይሆን እያከበርን ብቻ ያለውን ሰዎች ሳይሆን ላይክ አለ አይደል የውጭ ዜጎች እንኳን እያከበሩት ነው አብሯቸው ምናምን ነገር በቃ ልክ እንደ ፌስቲቫል ስለሆነ ደስ ይላል። ሁሉም ሰው እያከበረው ነው ምናምን ነገር ነው። በጣም ያበደ ነው። ሆፕፉሊ ይሄን ቪዲዮ ወዳችሁት ቀጣይ አመት እንደምታከብሩ ሰው እዚህ ጋር እንደምታዩት ደግሞ የኦሮሚያ ባህላዊ ጭፈራ ሆኖ ጀስት ለየት ያለ እነዚህ ጭፈራ ላይ ለየት ያለ ክብ ሰርተው ምናምን ነው የሚጨፍሩት። እዚህ ጋር እንደምታዩት ባይ ዘ ዌይ ጋይስ ኦሮሚያ በጣም ሰፊ ናትና የተለያየ ባህል ጭፈራ ነው ያለው። የተለያየ ነገር ያው ሰፊ እንደመሆኗ መጠን አንድ አይነት ቢሆንም ግን የተለያየ ደግሞ የአጨፋፈር ስልት የተለያየ አለባበስ ስነ ስርዓት ምናምን ነገር አላቸው። እኛው ቦታችን ጋር ደርሰናል። እዚህ ጋር ደግሞ አያችሁ እንዳልኳችሁ ቅድም ለየት ያለ አለባበስ እዚህ ጋር ደግሞ ኢቲቪ እየቀረጸ ነው። ሰው ለየት ያለ አለባበስ ያላችሁ ሰዎች ናቸው። በጣም ያበደ ነው። ብቻ የቦታው እንደነገርኳችሁ ለየት ያለ ነገር ነው እያየን ያለ ነው። እንኳን አደረሳችሁ። ቆንጆ ታይም እያሳለፍን ነው ጋይስ። ዋነኛው ቦታ የሚከበርበት ዋነኛ ኢሬቻ ፓርክ አለ እንትን ጋር እስጢፋኖስ ጋር ማለት ነው። እዛ ደግሞ እንግባና ያለውን ነገር
አሳያችኋለሁ። እዚህ ጋር ደግሞ እየተጨፈረ ነው። እንኳን አደረሳችሁ። እዛ ጋር ደግሞ ለየት ያለ አለባበስ እግዚአብሔር አለ። ልብስ በጣም እያየሁ ነው። ማርያምን ልብስ የሚገራረብ ልብስ እያየሁ ነው። በቃ ሰው ክሬቲቭ ላይክ እንደ ፌስቲቫል ነው። በቃ ደስ ይላል። ፓርኩ ይሄኛው ነው። ኢሬቻ ፓርክ የሚባለው ይሄ ነው። ዋናው ፕሮግራሙ ይሄ ሲከበር ምናምን ነገር ያለው ነገር እንዴት እንደሆነ ሰላም ማላክ ባዮ ደስ ይለኛል። አሁን ሰዎች አሁን እያየ ያሉት የሰዎች አለባበስ፣ የሰዎች የተለያየ ባህል አጨፋፈር፣ ለየት ያሉ ነገሮች ናቸው። ዋነኛው ባህል ደግሞ ሲከበር እንዴት እንደሆነ ይለኛል። እንደነገርኳችሁ ቅድም ለመጀመሪያ የምሳከብርና ሲከበር ምናምን ነገር አባቶች ምናምን ነገር ሲመራረቁ እንትን ሲያደርጉ ሲያመሰግኑ ምናምን ነገር ያለውን ነገር አላ በጣም ደስ ይለኛል። ለማን ናቸው ኢሬቻ ሆራ ፊንፊኔ ይላል አዲስ አበባ ያለው የሚያከብሩበት ቦታ ነው። እዚህ ጋርም ለየት ያለ አለባበስ አለ እንደምታዩት። እስጢፋኖስ ጋር ይሄን ታውቁታላችሁ ብዬ አስባለሁ። እንግባና ያለውን ነገር ነው ያለን። ባይ ዘ ወይ አዲስ ሰው ታዋቂ ሰው ምናምን ነገር ሲኖር እንደዚህ የሚከቡት አይ ቲንክ የሰውዬ ታዋቂ ነው ማለት ነው። አላውቀውም ግን ታዋቂ ነው። የውጭ ዜጎችም አሉ። ባይ ዘ ወይ የውጭ ዜጎችም አሉ። እዛ ጋር ደግሞ አለባበስ ግን አለ። እናቴ ሰሙት በጣም ያበደ አለባበስ ነው እያየን ያለ ነው። መጠኑ በምንችለው ለብሰናል። ደግሞ ውስጥ እንግባ። እየገባን ነው ውስጥ ዋና አከባበር ጋር አይ ቲንክ ሰዓቱ ካላለፈን ያለውን ነገር አሳያቸዋለሁ። ባህላቸው አይደለም ግን ያከብራሉ። በቃ አብሯቸው ምናምን ነገር የዶርዜ አለባበስ አይደል? የወላይታ አለባበስ የዶርዜ አለባበስ ነው። ግን ጀስት ለብሰው ምናምን ነገር አብሯቸው እያከበሩ ነው ምናምን ነገር በጣም ያበደ ነው። እዚህ ጋር ሰው እንደምታዩት እየጨፈረ ነው። በዚህ ፕሮግራም ላይ እንግዲህ የተለያዩ እናቶች፣ አባቶች፣ ልጆች የተለያዩ ሰዎች መጥተው ይሳተፉበታል። እዚህ አካባቢ በተለያየ ኤጅ ሌቭል ያሉ ሰዎች ናቸው እዚህ እያከበሩ ያሉት። የተከበረበትን ቦታ አግኝተናል ማለት ነው። እንዴት እንደሚደረግ ላሳያችሁ። ተከተል። ሳራችን ተቀብለናል። ያለውን ነገር ምን ላሳያችሁ። እዚህ ጋር ነው እንግዲህ ሰዎች ሲያሩ ያደረጋችሁ ላይክ ብለሲንግ እየተመኙ ነው ማለት ነው። እዚህ ጋር የተመኙ ራሳቸው ላይ ውሃ ምናምን ነገር እንደዚህ ያደርጋሉ ማለት ነው። ሳራችን ይዘናል። ወረፋ እየጠበቀ ጋይስ እንግዲህ እንዳያችሁት ሳር ጥብሳር ምናምን ነገር ይዘን በግራ በቀኝ ምናምን ነገር መመኘት ነው። ቲንክስ አመሰግናለሁ ፈጣሪ ምናምን ለማለት ነው። ይሄን ካረጋችሁ ምናምን በኋላ ሳሩ እዚህ ጋር እንደምታዩት ትምታላችሁ ማለት ነው። አሪፍ ጊዜ ነው እንግዲህ አላመለጠንም፣ አክብረናል። ዞር እያለን ደግሞ ሌሎች አዳዲስ ነገሮች ካሉ አሳያችኋለሁ። ሰብስክራይብ ያደርጋችሁ ተከታተሉኝ። ይሄ ጋይስ እንግዲህ ጋይስ ቀደም እንዳያችሁት ያለው ነገር አሳይቻችኋለሁ ምናምን ነገር ሳራችንን ተሳን ያርገ ምናምን ነገር ፈጣሪ ወይ እናመሰግናለን ምናምን ነገር ስለሰጠን ተፈጥሯዊ ነገር ምናምን ነገር ብለን አመስግናለን። አሁን ደግሞ ዞር እያለን ባህላዊ ጭፈራ የሚጨፍሩ አሉ። ያው ትንሽ ካላፈርኩና ካልፈሮ ጨፍራለሁ። እዚህ ጋር ደበተት እንግዲህ ባህላዊ ጭፈራ አለ።
ይሄ ይከብደኛል ጋይስ፣ ይሄ መጨፈር ይከብደኛል። ልለማመደው እንዴ? ቆይ ከዛ ከቻልኩት ማለት ነው እለዋለሁ። አይሆንም ጋይስ፣ እኔ ጋር አይሆንም ጋይስ። ይሄ ኖርማል ነው አለ አይደለ? ይሄን አይከብደኝም። እንደዛ የሚጨፍሩ ሰዎች እና ነገር ካገኘው ሄድ ይጨፍራለሁ። ወጣ እንበልና ደግሞ ከፓርኩ ኦልሞስት ከፓርኩ ሰው ወጥ ቅድም እየተመለሰ ያለው አየህ፣ ሰው እንትንም ብሎ ጨርሶ እየተመለሰ ነበር። ግን ቢሆንም አላመለጠንም። ያው መመኘት ያለብንን ነገር ማመስገን ያለብንን ነገር አመስግነን ፈጣሪያችንን አመስግነን እንግዲህ አሁን ከፓርኩ እየወጣ ነው ሰው። አሁን ደግሞ እናደርገው በመንገዳችን ላይ የምንችለው ጭፈራ ካለ እንጨፈራለን። ስጨፈር አሳያቸዋለሁ። ያው በትንሹም አሪፍ ነኝ። ምንም አለ እንግዲህ ኢሬቻ 2018 ለመጀመሪያ ጊዜ አክብር ያለው ማለት ነው። ወደ ሞጫው እየደረስን ነው። እንደኛም ያረፈደ ሰው አለ እየገባ ያለ ሰው መለስንበት ወደ መስቀል አደባባይ ምናምን ነገር ወደ ሜክሲኮ ነው የምንሄደው። ሰው ወደዛ አካባቢ እንግዲህ ጭፈራ ካለ የምንችለው ጭፈራ ካለ እንጨፍራለን። ማንጨፍረው ነገር የለም። ኤለቤት ተከታተሉ ጋይስ። እዚህ ጋር ደግሞ ለየት ያለ አለባበስ ታሳያችሁ። ጋዴ ያለ አለባበስ እዛ ጋር ማንን ፎቶ እያነሱ ያሉት? ለየት ያለ ሰው አለ እዛ ጋር ማለት ነው። ማን እንደሆነ ነው ጋይስ፣ ማን እንደሆነ ነው። አብነት ነው ጋይስ፣ አብነት ነው ጋይስ፣ ጋይስ ነው አብነት ነው። ያበደ ነው። ማኒፌስት እያደረግ ነው። ቀጣይ ዓመት ህዝቡ እንዳለ ከቦኝ ነው ፎቶ የምነሳው። ወይ አባዳቸው እንግዲህ ለየት ያሉ አለባበሶች እንግዲህ እንደተለመድ ነው። ለየት ያሉ አለባበሶች እያየን ነው። የተለያዩ ሴሌብሪቲዎችም እያየን ነው። አፈርኩ። እሺ ምን ላድርግ? እሺ እንግዲህ አፈርኩ እንዳልጨፍር ጋይስ። ይታያቸው ጋይስ፣ ባህላቸው አይደለም ግን አብራቸው ባህሉን ሼር ላደርጓቸው የመጡት ሰው እንደዛ አይነት ታይም ሲገኝ በጣም ጸዴ ነው፣ ያበደ ነው። አሁን ደግሞ ማለት ነው ይሄ እዚህ ጋር ያመጣት የዝንጀሮ ልብሱ ነው የሚባለው። እሱን አሁን ልለብሰው ነው። ሶ አይ ቲንክ በክፍያ መሰለኝ ቼክ እናድርገና አሳያቸዋለሁ። ተከታተሉ። እንደዚህ ነው የምለብሰው ጋይስ፣ እንደዚህ ነው የምለብሰው። ይኸውላችሁ አረ ኤክሳይትድ ድጋሚ በቃ ምን ታደርጉታላችሁ? አዲስ ነገር ነው። ሰው ማድረግ ይችላል። እዚህ ጋር እንደምታዩት የውጭ ዜጎችም አሉ። ይሄን አድርገው ለመነሳት ምናምን ፈልገው እንደኛ ወረፋ እየጠበቁ ያሉ። አሁን እኔ ነበርኩኝ ግን በቃ የውጭ ሀገር ዜጋ ነው ሰው። እኛ እንግዳ ተቀባይ ነን ነው ታውቃላችሁ። በጣም ነው ታውቃለህ።
ለእናንተ ማረው ነገር ሰብስክራይብ ያደርጋችሁ ለማናቸው ለምትታምሩ ብዬ እንግዲህ አመት ትንሽ ፎቶ ልነሳና መልሳለሁ። አብረኝ ጨፈሰኝ አብረኝ ጨፈሰኝ አብረኝ ጨፈሰኝ ጨፈረኝ አብረኝ እንኳን አደረሳችሁ። ቀጣይ ማነው ተረኛ? ላችሁ ጋይስ እንግዲህ ዛሬ እግዚአብሔርን በህይወቴ ማለት ነው በቃ ለመጀመሪያ ጊዜ ሰው አሪፍ ጊዜ እያሳለፍኩኝ ነው። በጣም አሪፍ ጊዜ መኪና መንገድ ሊከፈት ነው መሰለኝና ለዛ ነው ክላክስ ያደረጋሉት። መኪና መንገድ ሊከፈት ነው። ሰዓት ደርሷል። የቪዲዮችን ማብቂያ ላይ ደርሰናል። እንዲህ ያለን በጣም አሪፍ ጊዜ ነበር ያሳለፍነው። ኢሬቻ 2018 እንግዲህ ለመጀመሪያ ጊዜ አክብረናል። በጣም ያበረ ጊዜ ያሳለፈን ነው። አዳዲስ ኤክስፒሪየንሶች እያደረገን ነው። እንግዲህ እንኳን የኛ ሀገር ሰዎች አይደሉም ሌሎች የውጭ ሀገር ዜጎች መጥተው እንግዲህ ኢንቫይት እያደረጉ ነበር። በጣም አሪፍ ጊዜ ነበር። ለመጀመሪያ ጊዜ ነው ቅድም እንደነገርኳችሁ ያከበርኩት። ሰው ይሄን ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ቀጣይ ዓመት 2019 ኢሬቻ እንደምታከሩ አምናለሁ። ሰው እንግዲህ ለማናቸው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም ደግሞ ቪፒኤን እያባራችሁ ቪዲዮን ብታዩልኝ ደስ ይለኛል። እየቀወጠች ነው እና መኪና መንገድ ተገብቷል። ኦልሞስት ፕሮግራሙ ምናምን ነገር ስላለቀ ሰው እንግዲህ ጋይስ በቀጣይ የዩቲዩብ ቪዲዮ እስከምንደርስባችሁ እና ጠጋ ብዬ ያወራሁት ጋይስ ድምፅ ስለማይሰማ ነው። ማይክ አላስኩም። ለዛ ነው ጠጋ ብዬ ያወራሁት። ለማናቸውም በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ቻው